እሺ ዛሬ የምንገኘው በሞጃና ወደራ ወረዳ ከተማ በሰላ ድንጋይ ላይ እንገኛለን። እንደምታዩት ከጀርባዬ ታላቋ ገዳማችን ደብረ ምጥማቅ ጻድቃኔ ማርያም ገዳም በአይነቱ ልዩ የሆነ ባለ 4 ኮከብ ሆቴል G+8 ህንጻ ለመገንባት በገዳሙ ሰበካ ጉባኤ ጽሕፈት ቤት ውሳኔ መሰረት እንግዲህ ዛሬ ወደ ስራ ተገብቷል ማለት ነው። እንግዲህ እንደሚታየው ግቢው በእስካቫተር የማስተካከል ስራ ዛሬ ተጀምሯል። እንግዲህ ቅድ በገዳሙ ሰበካ ጉባኤ ጽሕፈት ቤት በተለይም በገዳማችን ዋና አስተዳዳሪ ክቡር መላከ ሰላም ቆሞስ አባ ወልደ ጊዮርጊስ ከተማ ርቆ አሳቢነትና ሀገር ወዳድነት ወረዳው ላይ በቂ የሆነ የኢንቨስትመንት ምንጭ ባለመኖሩ በተለይም በዚህ በሞጃና ወደራ ወረዳ ከተማ የሚመጡ የእመቤታችን የቅድስት ድንግል ማርያም የጻድቃኔ ማርያም እንግዶች እንዲሁም ደግሞ ልዩ በጉብኝት የሚመጡ ቱሪስቶች ማረፊያ የሚሆን በቂ ሆቴል ባለመኖሩ ወረዳው እጅግ በጣም ለብዙ ዘመናት ሲቸገርበት የቆየበት ሁኔታ ነበረ። ይሁንና ገዳሙና ክቡር አባታችን መላከ ሰላም ቆሞስ አባ ወልደ ጊዮርጊስ ከተማ ይህንን ከግንዛቤ ውስጥ በማስገባት ባለሙያዎችን በማነጋገርና የገዳሙን የአስተዳደር ክፍል ሰራተኞች እንዲሁም ደግሞ የገዳሙን ማህበረ ካህናት አባቶችን በጋራ በማወያየት የዚህን የልማት አስፈላጊነት ጠቃሚነት በመረዳት ውሳኔ ተወስኖ ከወረዳው በተገኘው ቦታ ላይ በዛሬው ዕለት እንደምታዩት ስራ ተጀምሯል ማለት ነው። እንግዲህ በአይነቱ ልዩ የሆነ የልማት ፈርቀዳጅ የሆነ የልማት እንቅስቃሴ ነው። በተለይም ደግሞ ገዳማት አካባቢያቸውን ማልማት መቻል እንዳለባቸው ትልቅ ማሳያ ነው። ብዙ ጊዜ ሰው ለልማት የሚመርጠው ሰፊና ትልቅ ከተማን ነው። ምክንያቱም የሚያገኘውን ታሳቢ በማድረግ ማለት ነው። ነገር ግን እዚህ ቦታ ላይ መስራቱ ትልቁ ጥቅሙ ምንድነው? አካባቢውን ይጠቅማል። ገዳሙ በአካባቢው የተከበበ እንደመሆኑ መጠን የገዳሙ ልማት የገዳሙ ሀብት እዚሁ አካባቢውን እየጠቀመ እያገዘ ልማቱም እየበረከተ ይሄዳል ማለት ነው። ይሄ በብዙ መልኩ ይታያል። በመንፈሳዊ ሂደቱም ሲታይ እንግዲህ እንደሚታወቀው ገዳማችን ደብረ ምጥማቅ ጻድቃኔ ማርያም ገዳም በዓለም እጅግ ታዋቂ በፈዋሽነቷ ለብዙዎች መጠጊያ በመሆኗ እጅግ የምትታወቅ ጥንታዊት የበረከት ገዳም ናት። ይህችን ገዳም ብለው አረጋውያን፣ ጎልማሶች፣ ወጣቶች፣ ህፃናት በሁሉም የእድሜ ክልል የሚገኙ ማህበረሰብ እዚህ ቦታ ላይ ይገኛሉ ከመቤታችን ፈውስን ለማግኘት ብለው ማለት ነውና ይህንን ፈውስ ታሳቢ አድርገው የሚመጡ ሰዎች ደግሞ በራሱ በውስጣቸው የተለያየ የህመም ችግር አለባቸው። አዳራሽ ውስጥ ማረፍ የማይችሉ ለብዙ ዘመን በአካላቸው ላይ ከፍተኛ የሆነ ጉዳት የደረሰባቸውና በቂ ማረፊያ አግኝተው ጸበል እየተጠመቁ ሱባኤ ለማሳለፍ የሚመጡ ብዙ ታላላቅ እንግዶች አሉና ይህንን ታሳቢ ማድረግ በተለይም ደግሞ አረጋውያን አባቶቻችን፣ አረጋውያን እናቶቻችን ለማረፊያ ይሆን ዘንድ ህመማቸውን የአካል ሁኔታቸውን ታሳቢ ባደረገ መልኩ ይህ ሆቴል እንዲገነባ ትልቅ ሀሳብ መጥቶ በስራ ላይ ውሏል ማለት ነው። በሌላ መልኩ እንግዲህ ቅድም እንደተናገርኩት አካባቢውን የማልማት ሁኔታ ነው። ሞጃና ወደራ ወረዳ አንዱ ሀብቷ የዚህ ወረዳ ትልቁ ሀብት የመጀመሪያው ማለት እንችላለን የደብረ ምጥማቅ ጻድቃኔ ማርያም ገዳም ናት። ስለዚህ ገዳሟ ደግሞ ያላትን ሀብት ከወረዳው ጋር አካፍላ እሷም ተጠቅማ የአካባቢውን ማህበረሰብ የአካባቢውን ሁኔታ መጥቀም ስለሆነ ዓላማው በዚህ መሰረት ዛሬ ይሄ ስራ ተጀምሯል ማለት ነው። በመላው ዓለም የምትገኙ የእናታችን የንጽሕተ ንጹሃን የቅድስተ ቅዱሳን የእናታችን የጻድቃኔ ማርያም ወዳጆች በያላችሁበት ሆናችሁ የእመቤታችን በረከት ያገኛችሁ ሁሉ እናቶቻችን፣ አባቶቻችን ይህም ልማት የልጆቻችሁ የቤተ ክርስቲያናችሁ የገዳማችሁ ስለሆነ በያላችሁበት ሆናችሁ ይህን ታላቅ ልማት እንድትደግፉ እንድታግዙ መልእክታችንን እናስተላልፋለን። እግዚአብሔር ይስጥልኝ።